ጤና ይስጥልኝ እንዴት ናችሁ? ሰላም ጎሳዬ ነኝ። ቻናሉን ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። ስለምታበረታቱኝ፣ ስለምትሰጡኝ አስተያየት ሁሉ እጅግ አድርጌ ነው የማመሰግናችሁ። ደግሞ ይሄን ፕሮግራም በማዳመጥ አብራችሁኝም ስለምትቆዩ በጣም አመሰግናለሁ። ዛሬ የማንቸስተር ሲቲን ጉዳይ በጥቂቱ ለማየት ነው። ማንቸስተር ሲቲ በአዲሱ ሲዝን ሁለት መልክ አሳይቶናል በሁለት ጨዋታዎች። የመጀመሪያው እንግዲህ ወልቭስን በገጠመበት ጨዋታ ነበረ። በጣም በምቾት ያሸነፈው ተጠባባቂ ወንበር ላይ ብዙ ተጫዋቾችን የተመለከትንበት፣ የዋናው ቡድን ተቀይረው እንዲሁ የገቡ ደግሞ አዳዲሶቹም ጎል ያስቆጠሩበት ነበር። እንደ ቲጃኒ ራይንደርስ እና እንደውም በቀኑ በጣም ጥሩ ጊዜ ነበር ያሳልፈው። ደግሞ ራያን ሸርኪን ቢሆን ከተጠባባቂ ወንበር ተነስቶ ነበር ጎል ያስቆጠረው እና አዳዲስ ተጫዋቾችን ጭምር ያየበት በምቾት ያሸነፈበት ነበረ እና የሲቲን ጥንካሬ የቀድሞውን ጥንካሬ የተመለከትንበት። ሁለተኛው ደግሞ ጨዋታ ከስፐርስ ጋር የነበረው ቶተንሃም ሆትስፐር ስፐርሲ ነበረ ማለት ይቻላል። በዚህኛው ጨዋታ ለነገሩ በየትኛው ማሰልጣኝ ስር ይሁን በማንቸስተር ሲቲ በፔፕ ጓርዲዮላ ስር እንግዲህ እንደዚህ የፈተነው የለም እንደዚህ ቡድን እና በስፐርስ 2-0 ሽንፈት ነው የደረሰበት። ደግሞ ጎልም አላስቆጠረም እና በእርግጥ የተለያዩ ምክንያቶች ነበሩ የተሸነፈባቸው። እንደ ምክንያት ማንሳት ካለብን እናነሳለን። ግን ደግሞ እነዚህ ምክንያቶች ባይኖር እንኳን በቀደሙት በጥንካሬው ጊዜ እንኳን ቢሆን ስፐርስ ለዚህ ቡድን እንደማይተኛ ነው የምንመለከተው። በዚህኛው ሲዝን ደግሞ በተለየ ምክንያትም ነው ይሄንን ሽንፈት ያስተናገደው እና እሱም በዝርዝር እንመለከታለን። ሌላው እንግዲህ ማንቸስተር ሲቲ በፔፕ ጓርዲዮላ ስር የሚበረታበት ሲዝን አሉ አይደለ? እነዚህ ሲዝኖቻቸው አሉ በአራት የሚከፍሏቸውና የማንቸስተር ሲቲ ግን በፔፕ ጓርዲዮላ ስር የተለየ የሚበረታበት ሲዝን ስፕሪንግ ነው እና ፔፕ የእግር ኳስ አዋቂ ነው፣ ጠቢብ ነው እና ደግሞ ሊቅ ነው። ይሄንን እንመለከታለን። ደግሞ ብልሃተኛም ጭምር ነው ይሄ አሰልጣኝና ስፕሪንግ ሲዝን ላይ በደረጃ ሰንጠረዡ አናት የመቀመጥ ልማድ አለው ማንቸስተር ሲቲ በፔፕ ጓርዲዮላ ስር። ስለዚህ ማንቸስተር ሲቲ በዚህ ኤክስፐርት ነው ካልን በተለይ ደግሞ በዚህ የውድድር ዘመን ያንን ማድረግ ከምንጊዜም በላይ በጣም አስፈላጊና ወሳኝ ሆኖ እንመለከተዋለን። ምክንያቱ ደግሞ አጀማመሩ ነው። 2 ጨዋታ አድርጓል። 2 መልክ ተመልክተናል። አንደኛው ያሸነፈበት በሰፊ ጎል ልዩነቶች፣ ሁለተኛው ደግሞ አንድም ጎል ሳያስቆጥር የተሸነፈበት ነውና በ2 ጨዋታ 2 መልክ ተመለከትን። ግን ደግሞ ሌሎች ተጋጣሚዎቹን ስናይ ነጥቦችን የያዙበት ነውና ካሁኑ ነጥብ መጣል ከጀመረ ኋላ ላይ የሚነሳበት እሱ የሚበረታበት ያ የስፕሪንግ ሲዝን አሁን ከምን ጊዜውም በላይ ያስፈልገዋል ብለን ማንሳት እንችላለን እና በለመደው ነገር ብርቱ መሆን ይገባዋል በዚህ ሲዝን። ዋጋውም ደግሞ ታላቅ እንደሆነ ካሁኑ መገመት እንችላለን። በክለብ ወርልድ ካፕ ማንቸስተር ሲቲ እንግዲህ በአልሂላል ተሸንፎ ከውድድሩ ሲወጣ ስብስቡ እረፍቱ እስከ መቼ እንደሚዘልቅ አያውቅም ነበረ። በትክክል እስከ መቼ እንደሆነ መቼ እረፍት አድርገው ከዛ ደግሞ ተመልሰው ለአዲሱ የውድድር ዘመን ዝግጅት እንደሚጀምሩ በእርግጠኝነት ጊዜውን አያውቁም ነበር። ወይም ደግሞ እረፍት ይኖራቸዋል፣ ግን እስከምን ጊዜ እንደሚዘልቅም አያውቁም ነበረ። 61 ጨዋታዎችን ካደረጉበት የውድድር ዘመን በኋላ እንግዲህ የሪከቨሪና ዝግጅት ሚዛን የሚሰላው በዩኤስ በሚኖራቸው ሁኔታ ላይ ተመስርቶ ነበረ። ውድድሩ ያው በዛ ነበር የሚደረገው። እናም በአሜሪካ ጁላይ 1 በድካም የኦርላንዶን ሜዳ ለቆ ሲሄድ ይሄ ቡድን ኦገስት 16 የጀመረው እንግዲህ ለሲቲ ማለት ነው። ከዛ በፊት ነው ፕሪሚየር ሊግ የተጀመረው አርብ ቀን በሊቨርፑልና ቦርንመዝ ጨዋታ። ግን ለሲቲ የመጀመሪያው ጨዋታ የሆነ የነበረው ያው ከወልቭስ ጋር የነበረው ጨዋታ ነው እና አዲሱ የውድድር ዘመን እየተቃረበም ነበር። እዛ ውድድር ላይ ሆኖ ያንን ያውቅ ነበረ እና ሲቲ ከዛ ቶርናመንት ሲመለስ እንደተለመደው የእረፍት ጊዜውን ከ3 እስከ 4 ሳምንታት ለማስተካከልም ጥረት አድርጓል። ከአጭር ጊዜ ብሬክ ይልቅ እንደለመደው ለማድረግ እና ሲቲ ለሪከቨሪ ቅድሚያ በመስጠት እንግዲህ የ26 ቀናት እረፍትን ፈቀደ። ከዛ ቶርናመንት በኋላ በፊፋ ስር የ3 ሳምንታት ብሬክ ግዴታ ነው። ይሄ ህግ ነው። ግን ደግሞ የፊፋ ነገር እንደው በጣም የሚያስደንቅ እኮ ነው። ወዲህ ያለ እረፍት እንዲጫወቱ ውድድሮችን ያዘጋጃል ከገቢም ከምንም አንጻር። ከዛ ደግሞ አስገዳጅ እረፍትም ይላቸዋል እና ይሄ ግራ የሚያጋባ ነው። ለማንኛውም ግን በህጉ ቢያንስ የ3 ሳምንታት ብሬክ ግዴታ ነው እና ያንን እንዲያደርጉ ይጠበቅ ነበር። ነገር ግን የፊትነስና ፐርፎርመንስ አሰልጣኞች ይህንን ይላሉ። የመጀመሪያ ሳምንት ተጫዋቾች እንግዲህ ያን ከነዛም ደግሞ ከ3ቱ የመጀመሪያው ሳምንት ተጫዋቾች
ተጫዋቾች ረጅሙን የውድድር ዘመን ከማሳለፍ በኋላ በመጨረሻም ሪላክስ ወደሚያደርጉበት ከድካማቸው የሚሽሩበት ጊዜ ላይ ሲሆኑ በኢሚዩን ሲስተማቸው የሚቀሰቀሰውን ህመም ፋይት የሚያደርጉበት ነው ያ የመጀመሪያ ሳምንትና ከዛም ጊዜ ላይ የመጀመሪያው ሳምንት በዚህ ሁኔታ የሚጠፋ ነው የሚል አስተያየት ነው የሚሰጡት እና ይሄ ማለት ታዲያ በአጠቃላይ የሲቲ ፕሪሲዝን 19 ቀናት ብቻ ነበር ማለት ነው። በሰመር 2024 ከነበራቸው 34 ቀናት እንግዲህ በ15 ቀናት ያነሰ ነው። ሰመር 2024 ላይ 34 ቀናቶች ነበሯቸው። አሁን እንግዲህ በዚህኛው ደግሞ 19 ቀናት በ15 ቀናት ያነሰ ነው። በ15 ቀን ምን ሊሰሩ እንደሚችሉ ደግሞ አስቡት። በእነሱ የጊዜ አጠቃቀም በ4 ሳምንታት ይሰራ የነበረውን ፊትነስ እንግዲህ በ2 ሳምንታት አጠናቀህ ልትመጣ አትችልም። ያንን ማድረግ የማይቻል ነው እና በጨዋታው የመጀመሪያ ሳምንታት የፊትነስ ፐርፌክሽን ፍጹም ፊት መሆንን አትጠብቅም ማለት ነው። በዚህ ሁኔታ ከነበራቸው እረፍት አንጻር ለቼልሲም ደግሞ ይሄ ነገር በጣም ይሰራል። እንደውም የቼልሲ እስከ ፍጻሜው መጓዝ ነበረው በክለብ ወርልድ ካፕ እና ውድድሩ ከመጀመሩ አስቀድሞ ማንም ፌስ ያላረገውን ድካም ነው ቼልሲ ፌስ የሚያደርገው የተባለው እና አጀማመሩም በመጀመሪያው በክሪስታል ፓላስ ጨዋታ ላይ የተመለከትነው ነው። ያለ ጎል 0-0 ያጠናቀቀበት በጣም ጥቂት ብቻ የጎል ሙከራዎች የተደረጉበት ቡድኑ ላይ ኤነርጂ ያጣበትም ነበርና ምናልባትም በውድድር ዘመኑ መጀመሪያ ወይ መሀል ላይ ወይ በስተመጨረሻ የሚገለጥ እንደሆነ ይሄ ድካም ይጠበቅ ነበርና ለማንቸስተር ሲቲም በተመሳሳይ ነው። አስቀድሞም ከ16ቱም ቢወጣ የእሱም ጊዜ ቢሆን ያጠረ ነው። የቼልሲ ደግሞ የባሰ ነው የሚሆነውና ግን አሁን መነሻችን ያው ጉዳዩ የማንቸስተር ሲቲ ስለሆነ ሲቲ ላይ እንቆያለን እና በዚህ ምክንያት ፊት ሆነው እንዲመጡ ፍጹም ፊትነስ ላይ እንዲገኙ የሚጠበቅም አይደለም። ይህ እንግዲህ ለሲቲ አዲስ ነገርም አይደለም። ያም ቢሆን ግን ሲቲን የበለጠ አሳቢነት የምናይበት ደንታ የሚሰጠው ስፕሪንግ ላይ ከፍተኛ ደረጃ ላይ መድረስ ነው። እንግዲህ በዚህ ሲዝን በጣም የሚቀናው አይነት ቡድን ነው። በደረጃ ሰንጠረዡ ጫፍ አናቱ ላይ ማለት ነው። እዛ ላይ መገኘት ነው የማንቸስተር ሲቲ ልምድ በተለይ በቀደሙት የውድድር ዘመናት ካለፈው እና ከዛም በፊት ከነበረው የዝቅታ ጊዜያቱ በፊት በጣም በዚህ ሁኔታ እናውቀው ነበረ። ደግሞ እንደዛም ሆኖ ባለፈው ሲዝንም ደግሞ የሆነ ነገር አለና እንግዲህ ስፕሪንግ ሲዝን በዊንተርና ሰመር መሀል ላይ ያለ ነው። እንግዲህ በሞቃት ቴምፕሬቸር በረጃጅም ቀናት ቀኖቹ ይረዝማሉ እና ደግሞ እጽዋትም የሚያድጉበት የሚያብቡበት፣ እንስሳትም ቢሆኑ ደግሞ የበለጠ አክቲቭ የሚሆኑበት ነው። ሰዎችም ወደ ሞቃት አየር ሲዝን መግባትን ኢንጆይ የሚያደርጉት ነው እና ይሄ ሲዝን በጣም የሚወደድ ነው ከማርች እስከ ሜይ ያለው ማለት ነው። ታዲያ በእግር ኳስም ማንቸስተር ሲቲ ማርሹን የበለጠ የሚጠቀምበት ነው። ኤፕሪል እና ሜይ ላይ በጣም የተለየ ማንቸስተር ሲቲ ነው የምንመለከተው። ታዲያ በዚህ ጊዜ ሁሌም ቢሆን የፔፕ ጓርዲዮላው ቡድን የፊትነስ ኮች እንግዲህ የ62 ዓመቱ ሰው ሎሬንዞ ቡዌናቬንቱራ ትልቅ አደራ አለባቸው። እኚህ ሰው ተጫዋቾች የእሳቸውን ድጋፍ ከለላም ይፈልጋሉ። የሎሬንዞ ቡዌናቬንቱራ የአሰራር ዘዴ እንግዲህ ታክቲካል ፊሎዞፊ እና ፊዚካል ወርክን ደግሞ በጥምር ያያያዘና በዛ መሀል የተገነባ ነው። እንግዲህ ታክቲካል ፊሎዞፊም አለው ደግሞ ፊዚካል ስራዎችንም የሚጠይቅ ነው እና ሁለቱንም አጣምረው የገነቡ ባለሙያ ናቸው እና ሌላም ደግሞ ቁልፍ ሰው አሉ ከእሳቸው ጋር የሚሰራ ደግሞ ሌላ ቁልፍ ሰው አለ። ፊዚካል ፐርፎርመንስ ላይ የሚሰራ ነው ክሪስ ኤልደርክን። እንግዲህ ይሄንን ሰው ታውቁታላችሁ መቼም። በማንቸስተር ሲቲ ስታፎች በጣም የሚመሰገኑ ትልልቅ ባለሙያዎች አሉና ከማንቸስተር ሲቲ ጥንካሬ ጀርባ የፔፕ ልህቀት እንዳለ ሆኖ ደግሞ እነዚህ ሰዎችም በጣም ትልልቅ ድርሻ ያላቸው እና የራሳቸውን ሚናም የሚወጡ ትልልቅ ሰዎች ናቸው እና እንግዲህ ይሄ የተለመደ እቅድ በሲቲ የሆነ ሳይንስ እንዳለ ደግሞ የሚነግረንም ነው። ለምንድን ነው በነዛ ወራት ስፕሪንግ ላይ በስፕሪንግ ሲዝን እንደዚህ የበለጠ የሚበረታው ካልን የሆነ ሳይንስ አለ ማለት ነው። እንግዲህ የመርሃ ግብሩን እርምጃ በመከተል በርናውት ማስወገድና ደግሞ ለረጅም ጊዜ ለዘላቂውም ቢሆን በጥሩ ብቃት ላይ መቆየትን ለማረጋገጥ የሚሰሩበት ሳይንስ ነው። ጽንሰ ሀሳቡ እንግዲህ በቡድኑ ላይ ውጤት አምጥቷል። ሀሊዮ ብቻ አይደለም ደግሞ በተግባርም ታይቷል። እንግዲህ ቡድኑ በድል ላይ ድል ሲደራርብ በብዙ ተመልክተናል። በሜዳ ያለመሸነፍ ሲኩዌንስም የተለጠጠበትም ነው። ደግሞ በ2018-19 14 ያለመሸነፍ ጨዋታዎች ሲኩዌንስ ነው በሜዳው የነበረው። በ2021-22 ደግሞ 12 ያለመሸነፍ ሲኩዌንስ፣ በ2022-23
16 እና ደግሞ በ2023/24 የበለጠ ነው 23 በሜዳው ያለመሸነፍ ሲኩዌንስ ነበረውና በዚህ ምክንያት የሚሰበሰቡ በእነዚህ ሲዝናት በስፕሪንግ ሲዝን በነዛ ወራት በሚሰበሰቡ ነጥቦች ምክንያት ነው ይሄ የሚሆነው። ባለፈው ሲዝን መጠናቀቂያ እንኳን እንደዛ በተዳከመበት ጊዜ የውድድር ዘመኑ ሊያልቅ ሲል ማንቸስተር ሲቲ በዊንተር ወራት እንደዛ በሁካታ በግርግር በመውጣት መውረድ በከፍታ ዝቅታ ካሳለፈ በኋላ በውድድሩ መጠናቀቂያ ሲቲ ማርሽ ቀይሯል እና በመጨረሻ 10 የሊግ ጨዋታዎቹ አልተሸነፈም። ደግሞ በዚህ ምክንያት የቻምፒየንስ ሊግ ቦታንም ይዞ አጠናቋልና ይሄ ሲዝን በጣም የተለየ ነው ለሲቲ። ባለፈው ሳምንት መጨረሻ እንግዲህ በስፐርስ የደረሰበት 2-0 ሽንፈት የሚታወስ ነው። የስፐርስ ተጫዋቾች እንግዲህ በአዲሱ አሰልጣኛቸው ቶማስ ፍራንክ ስር ከ38 እስከ 42 ቀናት ልምምድ ሰርተዋል። የመጀመሪያ ጨዋታቸውን ከማድረጋቸው በፊት በጣም በርካታ ቀናትን ነው ከኛ አሰልጣኝ ጋር ያሳለፉት እና ምናልባትም እንግዲህ ይህ የሚያሳየው ሲቲ አሁንም በመሰረታዊነት ፕሪሲዝን ምዕራፍ ላይ እንዳለን የተመለከት ነው ማለት ይቻላል። ከነበረው አጭር ጊዜ የዝግጅት ጊዜ እና ደግሞ ካደረጋቸውም ጨዋታዎች አንጻር ይሄንን ማለት ይቻላል። ጨዋታውን በጀመሩ 11 ተጫዋቾች እንግዲህ 4 የክረምቱ ፈራሚዎችን ካሳተፍክ ወይም ደግሞ ካሰለፍክ እንዲሁ ደግሞ በ15 ዓመታት የክለቡን ወጣት ቡድን ይዘ ከገባ በአቬሬጅ እድሜ እንግዲህ 24 ዓመት ከ326 ቀናት ነበርና በእንደዚህ ሁኔታ ከ11ዱ 4ቱ አዳዲስ ፈራሚዎች ደግሞ ከቡድኑም አቬሬጅ እድሜ 24 ዓመት ከ326 ቀናት ከሆነ ለፈተናዎች መጋለጥ መቸገር ተፈጥሯዊ ነው፣ አዲስ ነገር አይደለም። ስለዚህ ሲቲ ሁሌም ሲቲ ነው። በሲቲ እንግዲህ ሽንፈት አይለመድ ሆኖ ነው እንጂ እንዲህ ባሉ ሁኔታዎች መሸነፍ ወይም ደግሞ በድካም መገለጥ የተለመደ ነው። በሊግ የመጀመሪያ ሳምንታት እንግዲህ አዳዲስ ፈራሚዎች ልምድ በሚፈልጉ ወጣቶች ላይ የሚታይም ነገር ነው የተመለከት ነው እና በዚህ ምክንያት ነው። እናም የሲቲ ልምድ እንግዲህ አርፍዶ ከላይ መገኘት ነው። በዚህ ሲዝን የበለጠ ያስፈልገዋል። ሊቨርፑል፣ አርሰናል፣ ቼልሲ እና ስፐርስ ጠንካራ አጀማመር አድርገዋል። ሊቨርፑል ቢቸገርም 3 ነጥቦችን ነው ይዞ እየወጣ ያለው በመጨረሻ ሰዓት በተቆጠሩበት ጎሎች። አርሰናል አንድም ጎል ሳያስተናግድ ነው ጨዋታዎቹን እያጠናቀቀ ያለው። አንደኛውም በበዛ ጎል ደግሞ ከዋና የረጅም ጊዜ የእግር ኳስ ጠላቱ ጋር በተገናኘበት ጨዋታ በኦልድ ትራፎርድ 1-0 ብቻ ነው አሸንፎ የወጣው። ግን ደግሞ ትልቅ 3 ነጥብ ነው ያገኘውና በሁለቱም ጨዋታዎች 6 ነጥቦችን አግኝቷል። ቼልሲም ቢሆን በመጀመሪያው የክሪስታል ፓላሱ ጨዋታ በጣም ይፈተን እንጂ ዌስትሃም ላይ የጎል ዝናብ ነው ያወረደው ማለት ይቻላል። ስፐርስም ቢሆን አጀማመሩ በጣም ጥሩ የሚባል ነውና በእነዚህ ጠንካራ አጀማመር ምክንያት የሲቲ ልምድ አሁን አርፍዶ የደረጃ ሰንጠረዡ ላይ መገኘትን በዚህኛው የውድድር ዘመን ደግሞ በደንብ አጥብቆ የሚፈልገው እንደሆነ መናገር ይቻላል እና በጥንካሬያቸው ምክንያት በተጋጣሚዎቹም ይሄንን ይፈልገዋል። እንግዲህ የመጀመሪያው ቡድን ተጫዋቾች አሁንም የማንቸስተር ሲቲ ፊገር የሆኑ ተጫዋቾች አሉት አይደለ? ስመጥር የሆኑ ተጫዋቾች እና ያለፈውን ኤነርጂ በመቀየር ስለሚኖራቸው ነገር ግን አሁንም ድረስ ጥርጣሬ አለ። የሆነ መነሳሳት ኤነርጂቲክ መሆን ይቀረዋል እየተባለ ነው ይሄ ቡድንና አሁንም እነዚህ ተጫዋቾች ላይ ጥርጣሬ አለ። እንግዲህ ቡድኑ በሁለቱም ጫፎች ተጨንቆ ነበር ማለት ይቻላል። በሲዝን መሀል ተጨምቆ ቆይቷል። ከውድድር ወደ ውድድር ባደረጋቸው ሽግግሮች የዝግጅት ጊዜው እንግዲህ ፖስት ሲዝን ላይ በነበረው ክለብ ወርልድ ካፕ ምክንያት ተቆርጧል። ሊዘጋጅበት ከነበረው የውድድር ጊዜ ከጊዜው ላይ ተቆርጦበታል። ልክ ስለ ቼልሲ ስንል እንደነበረው ይሄ ለማንቸስተር ሲቲ የሚሰራል። በዛ ላይ ደግሞ የዝውውር ጉዳዮች አሉ። በተጫዋቾች በክለቡ የወደፊት ቆይታቸው ጥርጣሬን የሚያሳድሩ በርካታ ተጫዋቾች አሉ። እንግዲህ ጓርዲዮላም የሚያስተዳድረውንም የስኳድ ሳይዝ ያሳስበዋል እና 22-23 ተጫዋቾች ብቻ ቢኖሩት ነው የሚፈልገውና ያንንም ለማስተዳደር እንዲመቸው ይሄንን ማቅለል ይጠበቅበታል። የግብ ጠባቂው ዲፓርትመንት እንግዲህ ያልተፈታ ነው አሁንም ድረስ። የማንቸስተር ሲቲ ኤደርሰን ወደ ጋላታ ሰራይ የሚያደርገው ዝውውር ይጠበቃል እና ደግሞ የስቴቫን ኦርቴጋን ቢሆን ደግሞ እሱም እንደዚሁ ወደ ሌሎች ቡድኖች ለመሄድ የሚያደርገው ጥረት እንዲሁ አለ። ደግሞ ክፍት ነው ፈላጊ ክለቦች ካሉ። ነገር ግን አሁንም ተስማሚ ክለብ በመፈለግ ላይ ነው። የሚስማማው ክለብ አላገኝም። ይሄ ማለት እንግዲህ ጄምስ ትራፎርድ
ደጋግመን የምናየው ግብ ጠባቂ ነው ማለት ነው። ነገር ግን በኤደርሰን መቆየትና መልቀቅ ላይም ደግሞ የተመሰረተ ነው። በዛ ላይ ደግሞ የዶናሩማም ጉዳይ ያለ ሰሞኑን አነጋጋሪ ሆነው እንግዲህ በቡድኑ ያጫወት ሁኔታ ወይም ያጫወት መንገድ ግንባታ ወይም ደግሞ የመከላከል ስትራቴጂ ግልጽነት ወይም ክሊር መሆን የሀሳቡ ክሊር መሆን በሊጉ አሁን አይዲያል አይደለም። አሁን ሁሉም ነገር ስለ ፕሬሲንግ ነው እና ቡድኖች በጀግንነት በድፍረት መግጠም ተጋጣሚዎቻቸውን ደግሞ ጨዋታውን በድፍረት መጫወት ነው። ሲቲ በስፐርሱ ጨዋታ ያላደረገውን ማለት ነው። በድፍረት ሲጫወት አልተመለከትነውም። ደግሞ በጀግንነት የሚፈጽማቸውም ነገሮች አልነበሩትም እና አሁን እንግዲህ ያጫወት መንገድን ግልጽ ማድረግ እንደዚሁ ደግሞ የመከላከል ስትራቴጂውን በደንብ መገንባት እንደዛ ከሚሉት ውጭ ስለ ፕሬሲንግ ነው ሁሉም ቡድኖች እያሰቡ ያሉት ማለት ይቻላል እና በጣም ደፋር በጣም ጀግና መሆንን የሚጠይቅም ነው እና ማንቸስተር ሲቲ በስፐርሱ ጨዋታ ያንን አላደረገም ነበር እና ማጥቃት ላይም ቢሆን ደግሞ ጓርዲዮላም መልበሻ ክፍል ወጥሮ ሲናገር ነበረ። ስለዚህ ሀሳብ ዋናውና ወሳኙ ነገር ኮኔክሽን መመስረት ነው። የተጫዋቾች በሜዳ ላይ የእርስ በርስ ግንኙነት ትስስርን ማጽናት ነው። ያ ደግሞ ጊዜ ይፈልጋል ሲል ነበር የተናገረው እና በእርግጥም እዚህ ነገር ላይ መስራት አለበት ይሄ ቡድን። እንግዲህ ሳቪኒዮ ላይ ስፐርስ ፍላጎት አለው በብዙ እየተነሳ ነው። ኦማር ማርሙሽም ቢሆን አሁንም ድረስ ምርጡ ሚናው የቱ እንደሆነ ለማወቅ እየሰራ ነው ያለው። ኦስካር ቦብ ወጣቱ በጣም ጥሩ አመት ከማሳለፍ በኋላ አሁን ወደ ቡድኑ ተመልሷል። ራያን ሸርኪ ከሊጉ ኢንቴንሲቲ ጋር ራሱን ለማስተካከል እየሰራ የሚገኝ ተጫዋች ነው እና በዛ ጨዋታ ላይ እንዲህ ያሉ ቡድኖችን እንዲህ ያሉ ተጫዋቾችን የያዘውን ቡድን ነበረ የተመለከት ነው በማንቸስተር ሲቲ እና ከዚህ በኋላም ማንቸስተር ሲቲ እንዴት ባለ መልክ ይመጣል የሚለው ነገር በምን መልኩስ ቅርጽ ይዛል የሚለው ነገር የብዙዎች ጥያቄ ነው እና ከዚህ በኋላ በሚኖሩ ጨዋታዎች እንመለከታለን። ገና ደግሞ 2 ጨዋታዎች ያየ ነው እና የዝውውር መስኮቱ ከመዘጋትም በኋላ የሆነ መረጋጋት እንደሚመጣም እንጠብቃለን። እንግዲህ ስለ ራያን ሸርኪ እንዲሁ ደግሞ ስለ ራያን አይትኑሪ አዳዲስ ፈራሚዎቹ ብዙ ማለት ይቻላል። ደግሞ ከነባሮቹ ጋር እነሱንም ኮኔክት ማድረግ ማገናኘት ማስተሳሰርም የአሰልጣኙ ስራ እንደሆነ ይታወቃል። እንግዲህ ሸርኪና ፎድን በስብስቡ 2 ታክቲካል ክሬተርስ ናቸው። ዋና ሚናቸው የቡድኑን ማጥቃት ስትራቴጂክሊ አድቫንስ ማድረግ ነው። በኢንቴሊጀንት ፓሳቸው እና ደግሞ በእይታቸው የጎል ዕድሎችንም ለመፍጠር በሚያደርጓቸው ጥረቶች ጨዋታውን ኢንፍሉዌንስ ማድረግ ነው የእነዚህ 2 ተጫዋቾች ዋናው ሚና። ሲያሟሙቁ ብዙ ጊዜ ተመልክተናል። እንግዲህ በትሬኒንግ ላይ እነዚህ 2 ተጫዋቾች ተሳስረው ታይተዋል። ኳስን ወደ ላይ በመምታት ደግሞ ረጃጅም ዳያጎናል ሰያፍ ኳሶችንም በመምታት አንዳቸው የአንዳቸውን ተች መፈተን እና ደግሞ አንዳቸው ከአንዳቸው በልጦ ለመገኘት የሚደረግ ፉክክርንም በልምምድ ሜዳ ላይ ተመልክተናል። እስካሁን ግን በፕሪሚየር ሊግ አብረው አልተመለከትናቸውም፣ ገና አላየናቸውም እና በሜዳ ላይ በሪል ጨዋታ ምን ሊኖራቸው እንደሚችል አናቅም። ነገር ግን ቁጥጥር የጨዋታ በሉት የኳስ እና ደግሞ የመከላከል ቅርጹን መስዋዕት ባለማድረግ ያ ሳይሆን እነዚህን 2 ተጫዋቾች የማጣመር ሚዛን ማስተካከል ግን ቀላል አይሆንም እና ፔፕ ይሄኛውም የቤት ስራ ይጠብቀዋል። በክረምቱ እንግዲህ ቡድኑ የተቀላቀለው ኮሎ ቱሬ ከመጣበት ጊዜ ጀምሮ ዩኒት ወርክ ላይ ብዙ እየሰራ ነው። ከፊት መስመር ተጫዋቾች ጋር ደግሞ በልዩነት እየሰራ ሁለቱንም በማጣመር ውስጥ ነው ያለው። ለነገሩ ከኮሎ ቱሬ መምጣትን በፊት እኔ በማንቸስተር ሲቲ ሁሌ የምላለው ስለ ኮሌክቲቭነስ ነው የሚመጣልኝ። እግር ኳስ እንግዲህ የቡድን ስራ ነው። የፔፕ ጓርዲዮላ ሲቲ ደግሞ ይህንን በብዙ ያሳየበት ነው። በተለይ በጥንካሬዎቹ በተገለጠባቸው አመታት አንድን ተጫዋች ነጥሎ ማውጣት ለእኔ በጣም ከባድ ነው። በማንቸስተር ሲቲ ሁሌም ስለ ኮሌክቲቭነስ ስለ ዩኒት እንዳስብ ነው የሚያደርገኝና ማንቸስተር ሲቲ በዚህ መልኩ የሚገለጥ ነው። አሁንም ኮሎ ቱሬ ከመጣበት ጊዜ ጀምሮ ዩኒት ወርክ ላይ አተኩሮ እየሰራ ነው ያለው። ደግሞ ከፊት መስመር ተጫዋቾች ጋር በልዩነት በመስራት ከዛ ደግሞ ሁለቱንም በማጣመር ነው እየሰራ ያለው። የጀረሚ ዶኩ ነገር እንግዲህ በቀጣይ ፋይናል ተርድ ላይ የበለጠ ውጤታማ እንደሚሆን ተስፋ አለ። እንግዲህ ቅልጥፍ ያለ ብቁና ስኬታማ እንደሚሆን ነው የሚጠበቀው። የድሪብል ብቃቱ መቼም አይጠረጠርም፣ እንደምታውቁት ነው አይደለ? ከግራ መስመር ወደ ውስጥ በድሪብል የሚገባበት፣ ተጫዋቾችን የሚቀንስበት፣ የተጋጣሚ ተከላካዮችን የሚያሞኝበት የሚያቀልበት መንገድ በጣም የተለየ ነው። ግን ከዚህ ሁሉ በኋላስ የሚለው ጥያቄ ነው። ምክንያቱም መጨረሻ ላይ
የመጨረሻው አውትካም ምንም ስለሆነ ማለት ነው፣ ምንም ስለማንመለከትና የድሪብል ብቃቱ አይጠረጠርም። ግን ደግሞ ዲሲዥን ሜኪንግ ላይ ጥያቄ ያለበት ይሄ ተጫዋች እዛ ላይ መስራት የሚኖርበታል። ያለ ቃላት ልውውጥ ከአርሊንግ ሃላንድ ጋር የሚግባቡበት ኮድም መፈጠር አለበት። እንግዲህ ለእያንዳንዱ የክሮስ ሁኔታ፣ ለእያንዳንዱ ተዛማጅ እንቅስቃሴ እና ደግሞ የዲሊቨሪ አይነት መግባባት ያስፈልጋቸዋል እነዚህ ሁለት ተጫዋቾች። የዶኩ ድሪብል እንዳይባክን ደግሞ የአርሊንግ ብራውት ሆላንድ የቦታ አያያዝም እንግዲህ እንደምታውቁት ነውና እነዚህ ሁለቱ ከተገናኙ ግን ሲቲ ምን አይነት ቡድን ሊሆን እንደሚችል ከፊት ማሰብ ይቻላል። መሻሻል ያለባቸው ነገሮች ግን አሉ። የቻምፒየንስ ሊግ ፌዝ ድሮ እንግዲህ ዛሬ ይጠበቅ ነበረ፣ ወጥቷል። በትልቁ ሲጠበቅ ነበር። ማንቸስተር ሲቲ እንግዲህ ከቦሩሲያ ዶርትሞንድ፣ ሪያል ማድሪድ፣ ባየር ሌቨርኩዝን፣ ቪያሪያል፣ ናፖሊ፣ ቦዶ ግሊምት እና ጋላታሳራይ እንዲሁ ደግሞ ሞናኮ ባሉበት ፌዝ ውስጥ ነው ያለው ይሄ ቡድን። 2 የጀርመን 2 የስፔን ከጣሊያን ከፍራንስ ከተርኪ እና ደግሞ ከኖርዌይ አንዳንድ ቡድኖች ያሉበት ነው። ማንቸስተር ሲቲ እዚህ ውስጥ ነው ያለውና ደግሞ እንደ ባየር ሌቨርኩዝን፣ ጋላታሳራይ እና ቦዶ ግሊምት ያሉ ቡድኖችን ለመጀመሪያ ጊዜ ነው የሚገጥመው። ሌሎቹን እንኳን በቻምፒየንስ ሊግ ታሪኩ ያገኛቸው ቡድኖች ናቸውና ከነዚህ ጋር ነው ያለው። ስለዚህ አሁን እንግዲህ ይሄ የቻምፒየንስ ሊግ ትልቁ መድረክ ደግሞ ቡድኖች በጣም የሚዳከሙበት ነው፣ የሚመነምኑበትም ነው ማለት ይቻላል። ውድድሩ በራሱ ይገባኛል የሚለው ጥንካሬ ያለ የሚሰጠውን ፈተና ስላለው ማለት ነው። እናም ማንቸስተር ሲቲ በዚህ የውድድር ዘመን በድጋሚ በርካታ ጨዋታዎችንም የሚያደርግበት ነው። ቡድኑ እንግዲህ ብዙ አማራጮች ያስፈልጉታል። እናም ደግሞ ጉዳቶችን አስቀድሞ መጠንቀቅ ማስወገድም ደግሞ በጣም አስፈላጊ ነው። ለነገሩ አሁንም ያለው የ28 ተጫዋቾች የያዘው ስብስብ የመጀመሪያው ቡድን ስብስብ ማለት ነው። በጣም አቅም ያለው ጥራት ያላቸው ተጫዋቾችን የያዘ ነው። ይህ እንግዲህ ተነጥሎ ልምምድ የሚሰራውን ወጣት ስብስብ ሳይጨምር ነው እንግዲህ እዚህ ላይ። ይሄ ደግሞ ወጣት ስብስብ ብታዩት እንደው በጣም የሚያስገርማችሁ ነው። በልዩነት እንግዲህ ለውሰት ውል ክፍት የሆነ ነው ይሄ ስብስብ። የራሱ የፊትነስ ስታፍ ያለው ነው። በ12.5 ሚሊዮን ፓውንድ ያስፈረመው ስቬራ ኒፓንንም ይጨምራል። እንግዲህ ይሄ ተጫዋች ገና የቻምፒየንሺፕ ተወዳዳሪው ሚድልስብራን ከመቀላቀሉም በፊት ነበረ በጣም አስደናቂ ተጫዋች እንደሆነ ሲወራ የቆየው። እንግዲህ አሁን በውሰት ወደዛ ነው ያለውና እንዲህ ያሉ በጣም ጥሩ ፖቴንሻል ያላቸው ወጣቶችን የሚያዘ ነው። አስፈላጊም ሲሆን ደግሞ ከዚህም ማምጣት ይቻላል እና በጣም ጥራት ያለው ስብስብ ነው አሁንም ድረስ ማንቸስተር ሲቲ ያለው። ኤደርሰን፣ ኦርቴጋ፣ ማኑኤል አካንጂና ደግሞ ካልቨን ፊሊፕስ የዝውውር መስኮቱ ሰኞ ሴፕቴምበር 1 ከማብቃቱ በፊት እንግዲህ ከክለቡ ጋር እንደሚለያዩ የሚጠበቁ ተጫዋቾች ናቸው። አሁን እንግዲህ በመቆየት ይሁን በመልቀቅ የተጫዋቾቹ ጉዳይ አንዴ መፍትሄ ካገኘ ጓርዲዮላ በረጅሙ ተንፍሶ እፎይታ እንደሚያገኝ ምንም ጥያቄ የለውም። እናም በመጨረሻም ትኩረቱ ሁሉ በስብስቡ አዲስ ኮኔክሽን መገንባት ላይ ይሆናል ማለት ነው። ስለዚህ አንድ የዝውውር መስኮቱ ደግሞ ሲጠናቀቅ ሙሉ ትኩረቱ ቡድኑን መገንባት ላይ እንዴት የቀደመውን ኮሌክቲቭነስ ማምጣት እንደሚቻል ከአዳዲሶቹ ደግሞ ከነባሮቹ ጋር እንዴት ማቀናጀት እንደሚቻል በዛ ላይ ደግሞ ፔፕ ላይንደርስን መጨመሩን እንዳትረሱና ማንቸስተር ሲቲ እንግዲህ የስፕሪንግ ሲዝኑም እስኪመጣ ቢሆን መበርታት አለበት። በተለይ ደግሞ ከምን ጊዜውም በላይ ያ ሲዝን በዚህኛው የውድድር ዘመን የበለጠ ያስፈልገዋል። ምክንያቱም አጀማመሩን አናቆም፣ 2 መልክ ነው ያሳየን። በየትኛው እንደሚጸና አናቅም። አሁን በጣም በምቾት ያሸነፈውን ጨዋታ ተመልክተን አይ ቀጣይ ጨዋታ በጣም አሪፍ ይሆናል ብለን ስናስብ አንድም ጎል ሳያስቆጥር በስፐርስ ተሸንፎ ወጥቷልና ቀጣይ ደግሞ በሚመጣ ጌም ምን እንደሚፈጠር አናውቅምና እንዲህ አይነት የተለያዩ መልኮችን የሚያሳይ ከሆነ ያ የስፕሪንግ ሲዝን በጣም ወሳኙ ሲዝን ይሆናል ማለት ነው ለማንቸስተር ሲቲ። ደግሞ ሌሎቹም በጥንካሬ እየተጓዙ ስለሆነና ለማንኛውም የዚህ የውድድር ዘመን ግን ነገር ለመገመት በጣም አስቸጋሪ የሆነ ግን ደግሞ ለማየት በጣም ደስ የሚል ነው። ቀድሞ አለማወቅን የመሰለ ነገር የለም በጉጉት ለማየት እና በጣም አሪፍ ጊዜ ጥሩ የውድድር ዘመን እንደምንመለከት ተስፋ እናደርጋለን። እና እናንተስ ምን ትላላችሁ? ማንቸስተር ሲቲ በቀደመ ብቃቱ ይገለጣል ወይ? የቀድሞ ሀያልነቱን መልሶ ማምጣት ይችላል ወይ? የእናንተ ሀሳብ ምንድን ነው? በኮመንት አሳውቁኝ። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። አመሰግናለሁ።